ተአምረኛው ዛፍ የሞሪንጋ ሽፈራው ጤናማ ጥቅሞችና አጠቃቀም። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ሰነበታችሁ? ዛሬ ይዘንላችሁ የቀረብነው መረጃ ስለ አንድ በተፈጥሮ የተገኘ ተአምረኛ ተብሎ ስለሚጠራ ተክል ነው። እሱም ሞሪንጋ ወይም በሀገራችን አጠራር ሽፈራው በመባል ይታወቃል። ሽፈራው ወይም ሞሪንጋ ለዘመናት በባህላዊ ሕክምናና በምግብነት ሲያገለግል የቆየ ሲሆን ሳይንስም አሁን ላይ ጥቅሙን በስፋት እያረጋገጠው ይገኛል። ይህ ተክል በተለይ በደቡብ ኢትዮጵያ በስፋት የሚታወቅ ሲሆን አሁን ግን በመላው ዓለም ተቀባይነትን አግኝቷል። ታዲያ ይህን ተክል ለየት የሚያደርገው ምንድን ነው? ሰውነታችን ላይ ምን አይነት ለውጥ ያመጣል? ማንኛውም ሰው ሊጠቀመው ይችላል ወይ? ለእነዚህ ጥያቄዎች መልስ ለማግኘት ቪዲዮውን እስከ መጨረሻው ተከታተሉ። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን አይርሱ። ወደ ዋናው ጉዳያችን እንለፍ። ሞሪንጋ ምንድን ነው? ዋት ኢዝ ሞሪንጋ? ሞሪንጋ ኦሊፌራ ወይም ሽፈራው ብዙ ጊዜ ተአምረኛው ዛፍ እየተባለ ይጠራል። ይህ ስያሜ የተሰጠው ያለ ምክንያት አይደለም። የዚህ ዛፍ ቅጠል፣ አበባ፣ ፍሬ እና ስሩ ሳይቀር ከፍተኛ የሕክምናና የምግብነት ጥቅም አላቸው። ነገር ግን በብዛት የምንጠቀመውና ከፍተኛ ጥቅም ያለው የቅጠሉ ክፍል ነው። ዋና ዋና የሞሪንጋ የጤና ጥቅሞች ሜይን ሄልት ቤኔፊትስ። አሁን በዝርዝር የሞሪንጋን አስገራሚ ጥቅሞች እንመልከት። 1. እጅግ በጣም የተመጣጠነ ምግብ ምንጭ ኒውትሪሽናል ፓወር ሃውስ። ሞሪንጋን ልዩ የሚያደርገው በውስጡ የያዘው ንጥረ ነገር መጠን ነው። አምናችሁም ባጣምኑም የሞሪንጋ ቅጠል ከሌሎች ምግቦች ጋር ሲወዳደር ከብርቱካን በ7 እጥፍ የላቀ ቫይታሚን ሲ፣ ከሙዝ በ15 እጥፍ የላቀ ፖታሲየም እንዲሁም ከወተትና ከእንቁላል የላቀ ካልሲየም እና ፕሮቲን ይዟል። ይህ ማለት ሞሪንጋን ስንጠቀም ለአጥንት ጥንካሬ፣ ለሰውነት ግንባታና ለአጠቃላይ ጤንነት ወሳኝ ነገሮችን በአንዴ እያገኘን ነው ማለት ነው። 2. የበሽታን የመከላከል አቅምን ይጨምራል ቡስትስ ኢሚዩኒቲ። በሞሪንጋ ውስጥ የሚገኙት ቫይታሚን ኤ፣ ሲ እና አይረን ወይም ብረት የሰውነታችንን በሽታን የመከላከል አቅም በእጅጉ ያጠናክራሉ። በተለይም በተደጋጋሚ ጉንፋን ለሚይዛቸው ሰዎች ወይም ድካም ለሚሰማቸው ሰዎች ሞሪንጋ ትልቅ መፍትሄ ነው። በውስጡ ያሉት አንቲኦክሲዳንቶች ሴሎቻችንን እንዳይጎዱ በመከላከል ከካንሰርና ከመሰል በሽታዎች ይጠብቁናል። 3. የደም ስኳር መጠንን ያስተካክላል ሎወርስ ብለድ ሹገር ሌቭልስ። ይህ ነጥብ ለስኳር ህመመኞች በጣም ጠቃሚ ነው። ጥናቶች እንደሚያሳዩት ሞሪንጋ የደም ስኳር መጠንን የመቀነስ አቅም አለው። የኢንሱሊን ምርትን በማስተካከልና ሰውነታችን ስኳርን እንዴት እንደሚጠቀም በማሻሻል ለስኳር ህመመኞች እንደ ተፈጥሯዊ ድጋፍ ያገለግላል። 4. ለልብ ጤንነትና ለደም ግፊት ሃርት ሄልት ኤንድ ብለድ ፕሬሸር። ሞሪንጋ በደም ውስጥ ያለውን መጥፎ ኮሌስትሮልን ወይም ባድ ኮሌስትሮልን ለመቀነስ ይረዳል። ኮሌስትሮል ሲቀንስ ደግሞ የልብ ህመም ስጋት አብሮ ይቀንሳል። በተጨማሪም በውስጡ ያለው ፖታሲየም የደም ግፊትን ለማስተካከል ጠቃሚ ነው። 5. ለቆዳና ለፀጉር ውበት ስኪን ኤንድ ሄር ሄልት። ሞሪንጋ ለውስጥ አካላችን ብቻ ሳይሆን ለውጫዊ ውበታችንም ወሳኝ ነው። በውስጡ ያለው ቫይታሚን ኤ እና ኢ ቆዳችንን እንዳይሸበሽብና ወጣትነቱ ተጠብቆ እንዲቆይ ያደርጋል። በተጨማሪም ፀጉር እንዳይነቃቀልና ጠንካራ ሆኖ እንዲያድግ ይረዳል። የሞሪንጋ ዘይት ወይም ከቅጠሉ የሚዘጋጁ ማስኮች ለፊት ቆዳ ጥራት ፍቱን ናቸው። 6. ለሆድ ዕቃ ጤንነት ዳይጀስቲቭ ሄልት። ሞሪንጋ ከፍተኛ የአሰር መጠን ስላለው ለምግብ መፈጨት ፕሮሰስ በጣም ጠቃሚ ነው። ሆድ ድርቀትን፣ ጋስትራይቲስን እና የሆድ ቁርጠትን ለማስተጋስ ይረዳል። በተፈጥሯዊ ጸረ ባክቴሪያ ስለሆነም በሆድ ውስጥ የሚፈጠሩ መጥፎ ባክቴሪያዎችን ይዋጋል። ሞሪንጋን እንዴት እንጠቀም? ሃው ቱ ዩዝ ሞሪንጋ። እንግዲህ ጥቅሞቹን ዘረዘርን። አሁን ደግሞ እንዴት መጠቀም እንዳለብን እንመልከት። ሞሪንጋን በተለያየ መንገድ መጠቀም ይቻላል። የሞሪንጋ ዱቄት ወይም ፓውደር የደረቀውን የሞሪንጋ ቅጠል በመፍጨት በሻይ፣ በወተት፣ በጁስ ወይም በስሙዚ ውስጥ ቀላቅሎ መጠጣት ይቻላል። ግማሽ የሻይ ማንኪያ ዱቄት ለጀማሪዎች በቂ ነው። እንደ ጎመን ወጥ ትኩስ የሞሪንጋ ቅጠል ካገኘን ልክ እንደ ጎመን ቀቅለነው ወይም ከሌሎች አትክልቶች ጋር ቀላቅለን በወጥ መልክ መመገብ እንችላለን። በምግብ ላይ በመርጨት
የተፈጨውን ዱቄት በሰላጣ፣ በሾርባ ወይም በወጥ ላይ ጨረሻ ላይ በመርጨት የምግቡን ጣዕምና የጤና ጥቅም መጨመር ይቻላል። ጥንቃቄዎች ሳይድ ኢፌክትስ ኤንድ ፕሪኮሽንስ ምንም እንኳን ሞሪንጋ ተፈጥሯዊና ጠቃሚ ቢሆንም አንዳንድ ጥንቃቄዎችን ማድረግ ያስፈልጋል። ለነፍሰ ጡር እናቶች ነፍሰ ጡር እናቶች በተለይም የሞሪንጋ ስርና ቅርፊት መጠቀም አይመከርም። ምክንያቱም ማህፀን እንዲኮማተር ሊያደርግ ስለሚችል ለጽንሱ አደገኛ ሊሆን ይችላል። ቅጠሉን በልክ መጠቀም ችግር ላይኖረው ይችላል፣ ነገር ግን ሐኪም ማማከር ተገቢ ነው። መጠን በማድረስ ሞሪንጋ ጠንካራ የሆድ ማላስለስ ባህሪ ስላለው ከመጠኑ በላይ ከወሰድን ለተቅማጥ ሊዳረን ይችላል። ስለዚህ በቀን ከ1 እስከ 2 የሻይ ማንኪያ ዱቄት ባይበልጥ ይመከራል። መድኃኒት የሚወስዱ ሰዎች የደም ግፊት ወይም ስኳር መድኃኒት የምትወስዱ ከሆነ ሞሪንጋ ከነዚህ መድኃኒቶች ጋር ተዳራቦ የደም ስኳርን ወይም ግፊትን ከመጠኑ በላይ ሊቀንሰው ስለሚችል ሐኪማችሁን ማማከር ያስፈልጋል። ማጠቃለያ ኮንክሉዥን በአጠቃላይ ሞሪንጋ ወይም ሽፈራው እግዚአብሔር ለሰው ልጆች የሰጠው ድንቅ ስጦታ ነው። በቀላሉ የሚገኝ ዋጋው ርካሽና ጥቅሙ ግን ሊያልቅ ነው። ጤናችሁን ለመጠበቅ ጉልበት ለማግኘትና በሽታን ለመከላከል ይህን ተክል በዕለት ተዕለት ምግባችሁ ውስጥ ብታካትቱት ውጤቱን በአጭር ጊዜ ታዩታላችሁ። እናንተስ ሞሪንጋን ተጠቅማችሁ ታውቃላችሁ? ምን አይነት ለውጥ አያችሁበት? ልምዳችሁን በኮሜንት መስጫው ላይ ጻፉልን። ጥያቄም ካላችሁ ለመመለስ ዝግጁ ነን። በቀጣይ በሌላ ጠቃሚ የጤና መረጃ እስክንገናኝ ቸርን ሰንብት። ሰላም።